ወደ ቤተሰቦቻችን አሁን ደግሞ ከቤት ወጥተን ከማማ ዝናሽ ጋር በካሳንችስ ዞር ዞር ልንል ሽርሽር ወጥተናል። ዋው ያዩታል። ወይ ምንድነው ማማ ዝናሽ? ያ ዞር በልተ ማጅራችን ላይ ምንድነው ማማ ዝናሽ? ያ ነገር አውቃለሁ። ባህር ነው፣ ውሃ ነው። የምን ባህር? ለምን አላውቅም። ባህር ነው፣ ውሃ ነው የሚወርደው። ከየት ነው የሚመጣው? ከየት ነው የሚመጣው? እንጃ አላውቅም። እንጃ ነይ 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 ነይ። አዎ እሺ ማይ ማይ አጥቆኝ እጄ ትምህርት ይግባት። እጄ ትምህርት ይግባት። እጄልኝ እጄ አሜን በይ አሜን በይ። እጄ ትምህርት ይግባት። ቻው ባያች። አቃ ትምህርት ይግባት። ትምህርት ይግባት። እጄ ወንድምሞች ካሉሽም አብረው ይደጉ። ማማ ዝናሽ ወይ ተመችቶታል? ቆንጆ ነው። እሱ ፎቶ እያነሳ ከፍሏል። እሱ አረለ ከፍሏል። አዎ ከፍሏል። እሱ በሱ ዞሮ አይሰማም። ከፍሏል። ማማ ዝናሽ አውቃለሁ። ዘካራስ ነግሮኛል። አዎ እንዴት ነው? ቆንጆ ነው። አየሩ ወደዱት? ደስ ያለው እኮ ነው ፎቶ ገንዘብ እየከፈለ ፎቶ እያነሳ የሚወስደው። እሺ ደስታውን እያለ ነው ሰው። ያንን ፈረስ እንዴት አዩት ማማ ዝናሽ? ፈረሱን ምን ላድርግ? ፈረሱ እንዴት ነው? እኔ ዘላለም አየዋለሁ። ዛሬ ብቻ አይደለም እና ፈረሱን የዘላለም አየዋለሁ። ዛሬ ብቻ አይደለም። ፈረስ ነበሮት እንዴ? ወይ መንግስት ያዘጋጀው የፈረሱ ዘላለም ነው። እንደዚህ ሽርሽር ሲያዞሩኝ የማየው እና ቆይ አይንቀሳቀስም እንዴ? ጠይቀው። ይሄ ግን የፈረንጅ ፈረስ ነው። የፈረንጅ ነው ፈረሱ እኮ ጠይቀው። አፉ መሬት ነው። ሳር እየበላ ነው። አዎ ነጭ ፈረስ ግን ምንድነው ትርጉሙ ማማ? ተኋላው ጭራው ይታያል። አራት እግሩ። አዎ ተኋላው ጭራው ተኋላው ጭራው እያየሁት ነው። አራት እግሩ ተፊት አፍን ተክሎ ሳር ይበላል። ይኸው አዲስ አበባ ምድር ተምድዳ አውቃለሁ በኃይለ ሥላሴ ጊዜ። ይሄ ሰፈር ምንድነው የሚባለው? አሁን ኃይለ ሥላሴ ከሞተ ወዲህ ነው የሁሉ እንደገና መንግስት ተቀይሯል እና የተሰራው። እሳቸው ሞተዋል አሁን። ልጆች አሉሽ? አዎ መርቁልኝ ልጆቼን። ባል አግብተሻል? አግብቻለሁ። ጥሩ ባል አለኝ። መርቁልኝ። እሰይ ጥሩ ባል ቆንጆ። ከልጆቿ ጋር አንድ ላይ ነሽ? አብሬ ነኝ። ተዋደዱ፣ ተሳሳሙ። አሜን። አንድ ከንፈር አንድ አካል ሁኑ። የወለዳችሁት ይባረክ። ያዛችሁት ይበርክት። ታገር ሰላም ጋር እድሜ ተጤና ይስጣችሁ። ይኸውልሽ ምርቃት ይሄ ነው። እሺ አሁን ደግሞ ትንሽ አረፍ ብለን ደግሞ እንዲሁ አይደለም የሚንገላታው። ከማማ ዝናሽ ጋር ደግሞ ትንሽ እንጫወታለን አይደል? አዎ ሻይ አይጠጡም እንዴ ማማ ዝናሽ? ሻይ አይጠጡም ወይ? ሻይ እኔ አልከፍልም። እኔ እከፍላለሁ። ደግሞ ሱካር ያሳንሱታል። ለምን? እኔ ምን አውቃለሁ። ሱካር ያሳንሱታል። ውሃ ያለው አልጠጣም። በቃ ስኳር እንዲጨምር እነግረዋለሁ። በቃ ይጨመርበት ስኳር። አንተ አይደለም የምትከፍለው? እርስዎ ነው የሚከፍሉት። እኔ አልከፍልም። እርስዎ ነው የሚከፍሉት። አልከፍልም። እኔ አታንጡ። አልከፍልም። እኔ እከፍልልዎታለሁ ብለህ ነው የጋበዝከኝ። እርስዎስ መቼ ነው የሚጋብዙኝ? በቃ እኔ አልከፍልም። ብር የለኝማ፣ ብር የለኝም። ያማረ ሰውነት አሰራበትም።
ውድ ቤተሰቦቻችን ከማማ ዝናሽ ጋር ያደረግነው ቆይታ ከብዙ በጥቂቱ ይህንን ይመስል ነበረ። በጣም እንደተዝናናችሁ ተስፋ እናደርጋለን።